የአማራ ለምሳሌ የተጀመሩ ፕሮጀክቶችን በሙሉ አቁሟቸዋል። እሱ በኃይለ ማርያም ጊዜ የተጀመሩ የመንገድ ፕሮጀክቶች በብዙ ቢሊየን፣ የባቡር፣ የኢንዱስትሪ ፓርክ፣ የሆስፒታል ብዙ ነገሮች ናቸው የቆሙት፣ ዩኒቨርሲቲዎችንም ጭምር ከቆሙ በኋላ ሌላ በማልማት አይደለም የህዝብ ሌላ ባለማው አንድ ወቅት ዙሮ ዙሮ የሀገር ሪሶርስ ይሆናል ልትል ትችላለህ። የአብይ ታርጌት ቀጥታ ዲስትራክሽን ሳትስፋይ የሚሆነው በማፍረሱ ላይ ነው እንጂ መልሶ በመገንባቱ ላይ አይደለም። ሌላም በማልማት ላይ አይደለም፣ በማፍረስ ላይ። አሁን ኦሮሞ ይላል። ኦሮሚያም በማልማት ላይ አይደለም። አማራን በማዳከም ትግራይን በማዳከም ኦሮሚያን ለማልማት አይደለም። ኦሮሚያም ከመዳከም አይዘልም። እንዳይከሰስ እንዳይታሰር ለራሱ ትራምፕም ሊያባርረው ነው ምስኪን ከርታታ። አይ 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 ሆዲ ብሳል ገዴ በጣም ሆዲ ብሳል አይደል? ነኝ አሁን 4 ኪሎ መግባት ፈልገዋል ነው እኚህ ሰዎች። 4 ኪሎ ትገባላችሁ? እሺ አትሉማ? እሺ ትላላችሁ? ግን 4 ኪሎ አቢብ ይወጣላችሁ። አያሳዝንም? ግን ያማራ ይሄ ህዝብ ግን አያሳዝንም ወይ?